በዘመድም እጅ እንዲያድግ በቃ ጎዳና ምን እንዲሆን አልፈለኩም ለሱ ስል መጠከር አለብኝ ብዬ ራሴን አጠነከርኩ በዛ መሃል እንትን እያልኩ ተመለስኩ በቃ ወደ ራሴ እየመጣው እንትን ስል ራሴን መገምገም ጀመርኩ ያ መጀመሪያ ጀምሬ የነበረው ነገር አለ ተመለስኩ በቃ ወደ ራሴ ስለሱ ማጥናት ጀመርኩኝ እሷን መጠየቅ ጀመርኩ በቃ ሻሃዳ ያስፈልጋል አልኳት ሻሃዳ ያስፈልጋል አልኳት ከዛ በቃ ደስ አላት ያን ነገር ስትል ደስ አላትና ከዛ እሺ ችግር የለውም ማለት ምን እንደሚያስፈልገው አልኳት ከዛ ምንም አያስፈልግም ሻወር ብቻ ትወስጃለሽ ከዛ መስጊድ እንሂድና ሻሃዳ ይዘሽ ትመለሻለሽ አለች ከዛ እሺ አልኳት አጋጣሚ ደግሞ ህዳር 12 ልደቴ ነበር ልደቴ ቀን ነበር ቀኑ ደግሞ 10 ነው ምናምን 10 ነው ምናምን አካባቢ ነው ከዛ እዛ በቃ ጥቁር በጥቁር እንደለበስኩኝ ነበር ያ አካባቢ በቃ ጥቁሩን ታውልቂ ብቃትች ልጅ ጠያትና እዚህ ቅቤ ምናምን ትቀባና በቃ ትተጣጥብ ምናምን ብላ አያቴ ሁለቱ አያቶቼ የአባቴም እናት አለች አሁን የእናቴም እናት አለች በቃ እንደዛ ይሉና ሲሉ እኔ አውልቄያለሁ አልኳቸው አውልቄያለሁ ምንም አያስፈልገኝም አልኳቸው ከዛ ህዳር 12 አያቴ ነች ያለችኝ የተወለደችበት ቀን ስትል ሰማሁኝና ማን የተወለደበት እኔ የተወለድኩበት ቀን ልደትሽን ታውቂው ነበር ከዛ ቀድሞ አይ አውቀዋለሁ ግን ረስቼዋለሁ አዛ ነገር ውስጥ ሀዘን ላይ ስለነበር በቃ ትዝም አላለኝም ያ ነገር ከዛ በቃ ፎዚ ሮብ ሊያዝ ሻሃዳ አልኳት ለምን ዛሬ ነገ እኮ አይባልም አለች ከዛ በቃ ሮብ እንዲሆን ፈልጋል ግን ለምን እንደዛ ማርዘም ፈልግሽ አለች በቃ የተወለድኩበት ቀን ነው ድጋሚ እንዳዲስ ልዋለድ አልኳት ከዛ ያ ቀን አልደርሳለኝ ክላስም ሄጄ አልመሻለኝ ቶሎ ወደ ቤት እንዴት ልመለስ ከዛ ደረሰ ማይደርስ የለም ሻወር ገባው ሄድን መስጊድ ሄድን በቃ አልጠበኩም እኔ በጣም ግርግር ነገር ያለ ነገር ነው መሰለኝ ስገባ ምንም የለም ቁርአን ብቻ ነው ያለው እና ግራ ገባኝ ባዶ ነው ምንጣፍ ነው እዛ ጋር ቁርአን አለ በቃ ሌላ ምንም ነገር የለም ከዛ ሄድን ሻሃዳ ሲያዙን እኔ አልጠበኩም በጣም ትንግርት ሻሃዳውን ይዤ በቃ የሆነ አይነት ስሜት ውስጥ ነው ያለሁት እና ስንወጣ ራሱ ግራ ገባኝ በቃ እንዲህ ነው በቃ አልኳት በጣም ብዙ ነገር እኔ እንጃ ምን እንደጠበቅኩ አላውቅም ግን እንዲህ ነው በቃ አልኳትና ከዛ በኋላ ከሰላም ያገኘ አላህ ሰብሩን ሲሰጠኝ እስልምናውን ወፍቆኝ ሰብሩንም እንዳገኘ ያደረገኝ አልሐምዱሊላህ ሰላም ሰጠኝ ከዛ በኋላ ከሷ ጋር ያለን ቀረቤታ ልወጣ የነበረው ቀርቶ እናትና ልጅ ሆነ ማሻአላህ በጣም ደስ ይላል ይሄ እንዴት ወሰንሽ ግን ምን አስወሰነሽ ለመስለም